እንደምታውቁት በሚቀጥለው ዓመት በኢትዮጵያ ብሔራዊ ምርጫ ይደረጋል። ነገር ግን እድሜያቸው 18 ዓመት ቢያልፍም እንኳን ምርጫው ላይ በመወዳደርም በመምረጥም መሳተፍ የማይችሉ ሰዎች ስም ዝርዝራቸው ወጥቷል። አነበዋለሁ። አንደኛ፣ ልክ እንደዚህ በየኮሜንቱ እየገባችሁ ለፍተው የሚያድሩትን ፈጠራና ችሎታቸውን የሚያሳዩ ሰዎችን የምትራገሙ የምትሳደቡ ሰዎች እንኳን ሀገራዊ ጉዳይ ላይ አደራ ቢቻላችሁ መኪናም እንዳታሽከረክሩ ሳይክልም እንዳትነዱ ተብላችኋል። የመቄዶንያን ጉዳይ ስንጨርስ የእናንተ ሆስፒታል ግንባታ ላይ ስለምንረባረብ ታገሱ ተብላችኋል። ሁለተኛ፣ ለአምቡላንስ መንገድ ከመልቀቅ ይልቅ ጭራሽ እንዳይቀድማችሁ ከፊቱ የምትበሩ እንዲሁም እሱ ባስከፈተው መንገድ ለመሄድ ከኋላው የምትበሩ በእውቀትና ብልጠት ከሌላው ኢትዮጵያዊ ከፍ ያላችሁ ሰዎች ምርጫም ሆነ ማንኛውም አዋቂ ከሚሳተፍባቸው ማህበራዊ ጉዳዮች ራሳችሁን እንድታገሉ፣ በተጨማሪም ህፃናት አይተዋችሁ እንዳይሰናከሉ በትምህርት ቤት መግቢያና መውጫ ሰዓት ላይ በአውራ ጎዳናዎች ላይ እንዳትታዩ ተብላችኋል። ሌሎችም ስም ዝርዝራቸው የሚወጣ ይኖራል። እንደደረሰኝ እነግራችኋለሁ። አመሰግናለሁ።